እኮ እሺ ስጦታዬን ተቀበይኝ እንደ ጮህ ነው ወይ ሁሉም ነገር ይቀር በቃ ከዛ አልፈልግም እኔ ሰላምሽን ሰጥሻለሁ ምናምን ከዚህ በኋላ አጠገብሽ አልደርስም እሺ ስጦታዬን አልፈልግም ላንቺ አይደለም ለልጁ ነው አልፈልግም እንጂ ላንቺ አይደለም ሰው በዚህ ልክ እኔ እንደዚህ ችክ ይላል ብያስብ ያላቀም እግዚአብሔር በተለይ ደግሞ አንተ እኔ በማቀልክ እንደዚህ አይነት ችክ ያልክ ሰው እንዳልሆንክ ነበር ማቀው ከዚህ በኋላ አጠገቤ እንዳደርስ ከዚህ በኋላ ቤተሰብ ጋር ብትደርስ ደግሞ ማይሆን ነገር ነው ማደርገው ስለዚህ በቃ አረፍ እኔ በማይሆን መንገድ አልሄድም የኔ ነገር እየታየሽ አይደለም ሊታየኝም አይችልም በቃ እንዴ አንተ ሰው አልፈልግም ካለኩ ሊገባ ይገባል ሰላም ቤተሰቦች እንዴት ናችሁ ነው ያለው እግዚአብሔር ይመስገን ደህና ነኝ ያው እንግዲህ እየጠፋው ነው አቃለው ግን ያው እየተመቸኝ አይደለም ለዛም ነው እና ዛሬ መጣሁት ለምንድነው ማለት ባለፈው ያው ከቢኒ ጋር ተገናኝተን አውርተን ነበር ብዙ ነገሮችን አውርተናል ግን ብቻ ምንም እንትን ሊል አልቻለም ማለት ሊተወኝ አልቻለም ምንም አላቅም ልጁ ምን እንደነካውም አላቅም ጭራሽ ደግሞ አሁን ብሎ ቤተሰብ ጋር ድረስ የዛን ቀንም ያው ቤተሰብ ጋር መሄድ ባለብኝ ልክ ሄዳለሁ ምናምን እያለ ነበር እኔምሩን አልመሰለኝም ነበር ግን እሱ ጭራሽ ቤተሰብ ጋር ድረስ እስከ መድረስ ድረስ ነው እንትን እያለ ያለው ማለት ሐሳቡ ምን እንደሆነ አላቅም በቃ ምንም ሊተወኝ አልቻለም እኔ ደግሞ በቃ አልፈልግም እኔ መሆን በዚህ ሰዓት ብቻዬን ነው መሆን የምፈልገው በቃ አለቀ ብቻዬን ነው መሆን ፈልገው ማንንም አልፈልግም ብያለሁ እሱ ደግሞ ያንን ነገር ሊሰማኝ አልቻለም ምክንያቱም በደረቀ ወይ ችክባላ አይደለም እናንተም ተረዱኛላችሁ ብዬ አስባለሁ ማለት በቃ እኔ በዚህ ሰዓት ያለውበት ሁኔታ ብቻዬን እንደሆነ ነው የሚያስገድደኝ እንጂ ከሱ ጋር ግዴታ መሆን አለብኝ ብዬ አላስብም ምክንያቱም በቃ እሱም የራሱን ህይወት መኖር አለበት እኔም የራሴን ህይወት ልኑርበት እና ምንም ሊሰማኝ አልቻለም ምን እንደሆነ አላቅም ችግሩ ማለት በቃ ከዚህ በላይ መጓዝ ያለበት አይመስለኝም እኔም በትግስት ላለማስቀየም እሱን እስካሁን ድረስ እንትን ብያለሁ ታግሻለሁ ግን ደግሞ ከዚህ በኋላ ማድረግ ያለብኝን መሄድ ባለብኝ መንገድ ልክ እሄዳለሁ ማለት ይሄ ዛቻ ወይ እንትን ምናምን አይደለም ወይ ደግሞ ማስፈራራት ምናምን ሳይሆን በቃ ታዋልኩት አይሆንም በቃ እኔ ብቻዬን ነው የምፈልገው ምናልባት እሱ ሊወደኝ ይችላል ላይፈቅረኝ ይችላል እሱ የራሱ እንትን ነው ስለዚህ እኔ ደግሞ ያንን አልፈልግም በቃ ብቻዬን ነው በዚህ ሰዓት የምፈልገው ብቻዬን ነው አለቀ ስለዚህ እሱ ደግሞ አስገድዶ ወይ ደግሞ እንትን ብሎ ከኔ ጋር ሊሆን የሚችልበት ምንም መንገድ የለም ስለዚህ በቃ እኔ ምንድነው ጠርቻለሁ የምር አሁን በቃ በስርዓት ልነግረው ጠርቻለሁ ያለው ነገር በስርዓት አወራዋለሁ አይ የሚል ከሆነ ከዚህ በኋላ አይ አልተውም ማስቸገረኝ አንቺን እንትን ማለቴን አልተውም የሚል ከሆነ መሄድ ባለብኝ መንገድ ልክ እንዲሄድ ነው የሚያደርገኝ ምክንያቱም በቃ እኔ እያረበሸኝ ነው ያለው መረበሽ ደግሞ አልፈልግም በዚህ ሰዓት እኔ የራሴን የሆነ ጭንቀት ልቻል የራሴን ችግር ልቻል ወይስ እሱን ጭቅጭቅ ልቻል ስለዚህ በቃ በማይሆን መንገዶች እየመጣብኝ ነው ጭራሽ ደግሞ ቤተሰብ ድረስ እስከ መድረስ ድረስ የሚያደርሰው ምክንያት ምን እንደሆነ አላቅም ስለዚህ ጠርቾ በስርዓት ያለውን ነገር አወራዋለሁ የምር ምንም ከዚህ በኋላ ቀልድ አልፈልግም ማንንም እየተነሳ በኔ ህይወት እንዲጫወት አልፈቅድለትም ምክንያቱም በቃ እሱም የራሱን ህይወት መኖር አለበት እኔም የራሴን ህይወት እኖራለሁ ሁሉንም ነገር ትቼም ቁጭ ያልኩት እኮ ራሴን ላንተላ ማለትና በቃ ለራሴ ያለው ራሴ ስለሆንኩ ነው ለራሴ ማሰብ ያለብኝ ራሴ ስለሆንኩ ነው ስለዚህ ሁሉንም ነገር የተውኩትም ለዛ ነው የተውኩት ስላችሁ ያው ለጊዜያዊ ነው የተውኩት ሁሉንም ነገር እንጂ ሁሉም ነገር በጊዜው መሆን ያለበት ነገር በሙሉ ይሆናል ብያለሁ ባለፈውም ተናግሬዋለሁ ግን ያ ነገር በቃ ጊዜው እስኪደርስ ድረስ ቢያንስ ሰላሜን አግኝቼ መኖር ፈልጋለሁ እኔ በቃ የራሴን ህይወት በሰላም መኖር ነው የምፈልገው ምክንያቱም እሱም የራሱን ህይወት ይኖር እኔም የራሴን ህይወት እኖራለሁ ስለዚህ እኔ በጣም በቃ ያስቸገረኝ ነው እና ቤተሰቦችም አንዳንድ ቤተሰቦች አላችሁ ማለት መናገር አልፈልግም ይሄን ነገር ግን መታስቡልኝ እንዳላችሁ አቃለው ለኔ የምትጨነቁ ለኔ የምታስቡ እንዳላችሁ አቃለው በዛም ልክ ግን ማይሆን ንግግር ይሆናል አይደል ጥሩ መልካም ነገር መናገር ባይዘው ለራሳችን ነው ለማንንም አይደለም መልካም ነገር ተናግሮ ማለፍ ለራስ ነው ለማንንም አይደለም መጥፎ ነገር በተናገርን ቁጥር መጥፎ ነገር ነው ጥሩ ነገር በተናገርን ቁጥር ደግሞ ጥሩ ነገር ነው የሚፈጠረው ራሳችን ላይ ስለዚህ እኔም የምትወዱኝ አመሰግናለሁ ማለት ለኔ የምታስቡልኝ ለኔ የምትጨነቁልኝ እንዳላችሁ ሁሉ የኔን መጥፎ ነገር ደግሞ የምትፈልጉም አላችሁ የኔን መውደቅ የኔን መጥፎ ነገር የኔን እንትን ማለት የምትፈልጉ ሰዎችም አላችሁ በዛ ልክ ያ ግን አይሳካላችሁም ማለት ፈጣሪ እንደ ሰው አይደለም እንደኛ አይደለም መወሰን ያለበትን ወይ ደግሞ ማድረግ ያለበትን ነገር ያቃል በመልክ ማንን መቅጣት እንዳለበት
ማንን ደግሞ ማስተማር እንዳለበት ያቃል ስለዚህ እኔ ሰው ስለወደደኝና ስለጠላኝ እኔ ላይ ሊቀንስ የሚችል ነገር የለም ስለጠላችሁኝ እኔ ላይ የሚቀንስ ነገር የለም ስለወደዳችሁኝም ደግሞ እኔ ላይ እንትን የሚል ነገር የለም ማለት መውደድ በራሱ በቃ ሰውን በሰውነቱ ማክበር ሰውን በሰውነቱ መውደድ በራሱ በቃ ትልቅነት ነው ማርያም የሆነ መጥፎ ነገር ሰውን እንትን የሚል ነገር መናገር ምናልባት እኔን ምጥሉኝ መስሏችሁ ወይ ደግሞ እኔ ተስፋ ቆርጬ የሆነ ስለተናገራችሁኝ ስለሰደባችሁኝ ምናምን ያ ነገር እኔን ያበረተኛል እንጂ አይጠለኝም ምክንያቱም የሰው ልጅ ብዙ ነገሮች አሉ ሊያስተምሩት የሚችሉ ብዙ ነገሮች አሉ እንትን ሊሉት የሚችሉ ማንንም እዚህ ትልቅ ደረጃ የሚደርሰው ተጠልቶ ነው በስራውም ቢሆን ተሳክቶለት አንድ ቀን ሳክቶለት አንድ ቀን ሳይሳካለት ቀርቶ ምናምን ነው ስለዚህ እኔም ደግሞ መታገል ያለብኝና አክል ታግዬ ማለፍ ያለብኝ ሁሉ ትግሎች ታግዬ አልፌ ጥሩ ነገር ላይ መሆን እፈልጋለሁ ስለዚህ እኔ እንጃ ብቻ የሆነ መልካም ንግግርን ብትናገሩ ብያስባለሁ በቃ መልካም ንግግር መናገር በራሱ ጥሩ ነው ሶ ያንን ነገር እንኳን መናገር ብትችሉ ካልቻላችሁ ደግሞ መልካም ንግግር ካፋችሁ መውጣት ካልቻለ ዝም ማለት ይመስለኛል በቻላችሁ ታቅም ያው መልካም ንግግር ለመናገር ሞክሩ ካልቻላችሁ ደግሞ ያው ምንም ማድረግ አልችልም ማለት ያው መልካም ንግግር ብትናገሩም ለራሳችሁ ነው መጥፎ ንግግርን ብትናገሩ ለራሳችሁ ነው እኔ ላይ ሊያመጣም ሊቀይርም የሚችለው ነገር የለም እና ደግሞ እኔም በሆን ይሄ ሁሉ ነገር የተፈጠረው እዚህ ሁሉ ነገር ውስጥ የገባሁት በቃ እንዴትኛውም እንደማንኛውም ሰው የሆነ ሰዓት ላይ የሆነ ችግር ይገጥመዋል ያንን ችግር ግን በምን አይነት መንገድ ያልፈዋል የሚለው ነው ዋናው ስለዚህ እኔ ደግሞ የማንንም ህይወት መበጥበጥ ፈልጌ ማንንም ህይወት እንትን ማለት ፈልጌ አይደለም ግን እዚህ ጋር የኔም ህይወት ነው ሴት ስትሆኑ ደግሞ ሴት ላይ ብዙ ነገሮች ይከሰታሉ ብዙ ነገሮች ይፈጠራሉ እነዛን ነገሮች እንዳላሳለፈ ሰው ወይ ደግሞ እንዳላላ አይነት እንድትሆኑ አልፈልግም ማለት ምናልባት የኔ ላይ ደርሰው እናንተ ላይ ደርሶ ላይሆን ይችላል ግን በተለያየ መንገድ ሴት በመሆናችን ብቻ ብዙ አይነት ፈተናዎች አሉ በጣም ብዙ አይነት ስትራግሎችን እናልፋለን ስለዚህ ያንን ነገር ተረርታችሁ ቢያንስ እንኳን በቃ ሌላው ቢቀር እንትን ማለት ባትችሉ እንኳን ቢያንስ ሰውን ይሆናል አይደል በጥሩነት ለመመለስ መሞከር አይነት እንትን አለ አይደል እንደዚህ አይነት እንትን ቢኖረን ብዬ አስባለሁ እኛ በቃ ብቻ አላቅም ምን ማለት እንዳለብኝ የምር በጣም እንትን ስላለኝ ነው ስለረብሽኝ ነው ሲቀጥል ደግሞ የሱ ነገርም በቃ በጣም ስላናደደኝም በጣም ስላለኝም ነው በቃ እኔ በዚህ ሰዓት ቢያንስ እንኳን በቃ ማንንም ሊረዳኝ የቻለ ስላልሆነ ቢያንስ እሱ እንኳን ተረድቶኝ በቃ ቢተውኝ ደስ ይለኛል ማለት በቃ እኔም ብቻዬን ሆኜ ማለፍ ያሉብኝ ነገሮች ባልፍ ይሻለኛል ማሳለፍ ያሉብኝ ነገሮች ባሳልፍ ይሻለኛል ምክንያቱም ማንንም ማስገደድ አልፈልግም በዚህ ሰዓት ማንንም መጫንም አልፈልግም በቃ ቢያንስ እንኳን ለትንሽ ጊዜ እኔም ጊዜ እየደረሰ ስለሆነ ያው ወይጄ እስከነሳ ድረስ ከዛ በኋላ ያው ዲኤንኤውን አለ ምናምን ነገር እነዛ ነገሮች እስኪያልፉ ድረስ ጠንካራ ሆኜ በራሴ ማድረግ ያሉብኝ ነገሮች አድርጌ መሄድ እስካለብኝ ድረስ ሄጄ ሁሉንም ነገር ማስተካከል ነው የምፈልገው ምክንያቱም እኔ ህይወት ማለት የማንንም ህይወት ደግሞ አልበጠብጥም ግን ደግሞ በቃ ምንድነው ቢያንስ እንኳን ሁሉም ሰው የተረጋጋ ህይወት እንዲኖር እፈልጋለሁ ሁሉም ነገር በጊዜው ይሆናል ለማንኛውም ቆየ መሰለኝ ትንሽ ቆየ ከጠራሁት መጣው ብሎ ነበረ ጠብቀውና እንጣና ደግሞ ከሱ ጋር ማውራት አለብንን እናወራለን በቃ ከዚህ በኋላ ለጭቀጭቀኝ እንዳይነዘንዘ ይነግረዋል እንዴት ይልርሳ ማፍቀሬን ሰርጄ እንዲያው ለስም ብቻ ባንተ ላይ ፈዝዤ ምን ይሻላል አረሳህም እንዴት ሆናለሁ አልችል በሰው እንዳልተካህ አፈቅርሃለሁ ትቼህ ልርሳህ አንተ ሰው ኧረ እኔስ ፍጹም አልቻልኩም አልጨክን ልቤ አልተዋለ አምላኬ ተው በቃ በለኝ ምን ተክቼ ልርሳህ አንተ ሰው
ነሽ? አለሁ። ዛሬ ስለጠራሽኝ በጣም ደስ ብሎኝ እባክህ ስጨነቅ ነው ያልኩት። የምሬን ነው። ሻው ለማንኛውም ለቀልድ አይደለም የጠራሁት። ወደ ቁም ነገሩ ስንገባ ምን መሰለህ? ምንድነው? ወይኔ እስቲ ረፍ ጉዴ ፈላ። ምን እንደምታርግልኝ ተወኝ። ያለ ጌታን ለቀልድ አይደለም የጠራሁት። በእናትህ እኔ ለቀልድ ምን ጊዜ የለኝም። ብዙ አስጠብቀኛል። እጄን ወደ ኋላ ሳረግ ምናምን አትገምሽም እንዴ? አትጠረጥሪ። ለቀልድ አይደለም የጠራው። ማርያምን ለቀልድ ጊዜ የለኝም አልኩህ እኮ። እንድንቀላለድ አይደለም የጠራውክ። መጥራት ፈልጌ አይደለም የጠራውክም። ሲጀመር ደግሞ እንድንቀላለድ ወይ ደግሞ አይደለም ካሜራ ይዘሽ የጠራሽኝ። አዎ ቤተሰቦች ሁሉንም ነገር ማወቅ ስላለባቸው ነው ካሜራ ይዤ መጣሁት። ግን ደግሞ እና ማለት ነው ከጀርባ እጄ ለምን እንደዚህ እንዳረኩ ምናምን አጠራጥሪም እንዴ? ምን አገባኝ? ለምን ገምተው ምን አገባኝ እኮ። እጄ ለይም ታዲያሽ እኔ እኮ እሱ አይመለከተኝም። የጠራው ግን ጉዳይ ምንድን ነው ያስከው? አሳየኝ በኛ በእናትህ ቢኒ ምን እንዲያስኩልሽ ላሳይሽ። ማርያም በጣም አንተን ላለማስቀየም እየጣርኩ ነው። ስለዚህ እንዳስቀይማ አትገፋፋይ። ኧረ ወይኔ አንቺና ለልጄ ለማ በተለይ ለልጄ በጣም ያምራል። እንዴት ነው የምትቀበይኝ? ምን ነው ለምን እንደምቀበል አሻንጉሊት እንደምትወጂ አውቃለሁ። እና ታዲያ ከዛ ደግሞ ይዤልሽ መጣ። ትመሳሰላላችሁ። ሁለታችንም ቆንጆ ነን ነው። ወይኔ ወዶ አይስቁ አለ። ይኸውልህ ለቀልድ አይደለም የጠራሁት ቢኒ። ምን አይነት ቀልድ ነው? ምን አይነት ጨዋታ ነው የምትጫወተው አንተ? የተራገጠ አይደለም። ወይኔ ጉዴ ፈላ። የምሬን እኮ ነው። ይኸውልህ ወዶት ከሆነ ምናልባት ይራገጣል። ደግሞ ሴት ናት ወዳው ከሆነ ከመቼ ወዲህ ነው አንተ? ቆይ እንደዚህ አይነት ሰው የሆንከው ምንድነው? እንደዚህ ችክ ማለት? እሺ አሁን ስጦታዬን ወደድሽው ወይስ አልወደድሽው? አልወደድኩትም። አልፈልግም። ደግሞ ቫለንታይንም አምልጦን ነበረ። በዛ ላይ ቀይ ነው። ኧረ እባክህ ቫለንታይን አክብሮ የተረፈክ ነው። ኦኬ አክብሬ ከሆነ ይደብርሻል? ለምን ደብረኛል? ደስ ይለኛል እንጂ ትቀኛለሽ ማለት ነው። አንቺ እንዴ ምን አግብቶኝ ነው የምቀናው? ምን ወይኔ ሰው አይጠላም። እሺ ታፈቅሪኛለሽ? ወይኔ አሁን የመጣውበትን አላማ ሁሉ አስረሳኝ። እግዚአብሔርን የማይሆን ነገር እያወራክ ማለት ነው። ያው ቤተሰብ ወዶታል። አንቺ ደግሞ እስቲ አንድ ነገር ልንገርህ ቢኒ፣ ወደማይሆን ነገር ውስጥ እንድገባ እያደረከኝ ነው። እናወራለን፣ ስለሌላው ነገር እናወራለን። እኔ አውርተን መሄድ ነው ፈልገው ደክሞኛል። አንተ ሰዓት ሙሉ እዚህ ቆሜ ስጠብቅ ነበረ። እሺ ስጦታዬን እሺ ታዲያ እኔ ላንቺ አስቤኝ የምሬ ነው። ማታ ስትደውይልኝ በጣም በቃ አላረል እንዴት ደስተኛ እንደሆንኩ አዳሬ በጣም ደስ የሚል ነበርና ከዛ ምን ይዤላት ልሂድ ብዬ ደግሞ ተጨነቅኩ። በጣም ተጨነቅካ? አሰብኩ። ከዛ ደግሞ አሻንጉሊት እንደምትወጂ ስለማቅ እሺ ቀፊያት። ኧረ በእግዚአብሔር በእናትህ ተወኝ። እንደዛ አይደለም። ምንድነው መቅፈን ያልፈልግም። እንደዛ አይደለም። እኔ ግን በአሻንጉሊት የሚጨክን አንጀት ኖረሽ አልፈልግም። ስጦታው ከኔ ስለሆነ ነው። አንተ ለማን ስለሆንክ ነው ስጦታ የምትሰጠኝ? ለኔ እኔ ቢኒያም የልጅሽ አባት። ይሄን ቃል አልተውም አልካረ ይሄን ቃል መደጋገም አላቆምም ብለሃል። ለማንኛውም እኔ ለቀልድ አይደለም የጠራሁት። የምሬ ነው። በጣም ደክሞኛል። መቆሙ ላይ አልቻልኩም። ማርያምን ልንገርክ አንድ ነገር። ምንድነው የምትነግሪኝ? እዩ እኔ እሰማሻለሁ፣ ችግር የለውም። ግን ኮስማኝ አንዴ ላውራ እንኳን እኮ ጊዜ አልሰጠኸኝም። ላውራ የምሬ ነው። ለቀልድ አይደለም ቢኒ። እንዳስቀይም አትገፋፋይ። ለምንድነው በግድ አንተ እንዳስቀይም የምትፈልገው? ለምን ታስቀይሚኛለሽ እንዴ? በምታረገው ነገር ነው እንዳስቀይም እያደረገኝ ያለው። እኔ ፍቅር ነው እየሰጠሁሻለሁ እንጂ ፍቅር እየነጠቅኩሽ። እኔ ደግሞ አልፈልግም። ፍቅር እየወሰድኩብሽ ምናምን አይደለም። ፍቅር ላንቺ ለመስጠት እየሞከርኩ ነው። እኔ ደግሞ አልፈልግም። ላንቺና ለልጄ። ወይኔ የኔ ውድ ልጄ የኔ ብቻ ነው። እንደውም ልጄ የኔ ብቻ ነው ያደረገው። ለማንኛውም ይኸውልህ አንድ ነገር ልንገርህ። ሲወለድ እንደኔ ነው የሚሆነው። እኔ ጌታዬ ሆይ ካንተ የሚገላግለኝ እኔ ነኝ መስለኝ። ምር እርግጠኛ ነኝ። በምን ቀን ነው ግን ያወቅኩ? እንደው እኔ የምልሽ አላማረሽም? እኔ አሻንጉሊት እንኳን ካማረሽ እኔ ምንም ነገር አላማረኝም። ይኸውልህ ያማረኝ ምንድነው ታውቃለህ? ሰላም በርገር፣ ፒዛ፣ ሳንዱች ምናምን የሆነ ያማረሽን ነገር ንገሪኝ እስቲ። እኔ እግዚአብሔር ነገር ያማረኝ ልንገርህ፣ ሰላም ነው ያማረኝ። እኔ ልስ ማለት ምንም ነገር ላንቺ ለመስጠት ዝግጁ ነኝ። ይኸውልሽ ካማረሽ ደግሞ የፈለግሽ ነው ዝግጁ ኮንክ ማለት ነው። አንድ ነገር ምናምን አለ አይደል? አማረኝ ብኝ እኔ እኮ
አንድ ነገር ነው ማስቸግር ማርያምን በቃ አላስቸግርና በቃ ቢያንስ እንኳን ተረዳኝና የምፈልገው ሰላሜ ነው ተወኝ ሰላም እኔ ላንቺ የምሬ ነው ሰላምሽንም ፍቅርሽንም ለመስጠት እየሞከርኩ ነው እኔ ደግሞ በቃ ሰላሜን ብቻ ነው የምፈልገው በዚህ ሰዓት ምንም አልፈልግም ምንም ነገር አልፈልግም ሰላም ነው የምትፈልጊው አዎ ሰላሜን ነው የምፈልገው በቃ ተወኝ እንዴ ሰው ግን አንዳንዴ የምሬ ነው በጣም የሆነ ተጋርዶብሻል የሆነ የሸፈነሽ ነገር አለ ምንም የተጋረደብኝ ነገር የለም ምንም የሸፈነኝ ነገር የለም በቃ ብቻዬን ነው መሆን የምፈልገው ያንን ደግሞ ለምን ልሰማኝ እንዳልቻልክ አላውቅም እኔ ቀን በቀን እየተገናኙ ካንተ ጋር መጨቃጨቅ አልፈልግም ካንተ ጋር ቀን በቀን እየተገናኙ እንደዚህ ውጣ እንደዚህ ውረድ ማለት አልፈልግም በቃ የምሬ ነው ማታ ስትደውይልኝ ደስ የሚል ስሜት ተሰምቶኝ በቃ እዩ ልታገኝ ስትፈልጊ ፍቃደኛ ሆነሽ በቃ ሁሉም ነገር እንደውም ለቤተሰብም ተናግረሽ ልጅ ወይኔ እንደሆነ ምናምን አለ አይደል በቃ ያለው ነገር አንተ ቆይ ይሄን ነገር ለምንድን ነው ማትተው ነገርኩህ አይደል እንዴ ስንቴ እኮ ደጋግሜ ነገርኩ ነገር ሲደጋገም ራሱ ይሰለቻል እኮ ስንቴ ደጋግሜ ነግሬሃለሁ አይደል ስለዚህ ነገር ካንተ ጋር ሲጀመር ማውራትም ግዴታ አይደለም ማውራትም አይጠበቅብኝም እኮ ግን ደግሞ በቃ አክብሬህ ነው እዚህ ጋር ጠርቼ ተስፋ አልቆርጥ ነው የምትፈልጊው ተስፋ አልቆርጥም ጠርቼ በስርዓት ላወራክ የፈለኩት ይኸውልህ ተስፋ አልቆርጥም እንደዛ ማይሆን ከሆነ ደግሞ ላስቀይምህ ነው ማለት ነው ልንቀያየም ነው አንተ የምትፈልገው ያንን ነው ያ እንዲሆን እያደረክ ነው የምሬ ነው እኔ ካሜራ ይዤ እየመጣሁ እዚህ ጋር መነዛነዝ እንደዚህ መጨቃጨቅ አልፈልግም በቃ ግን እኔ ካሜራ መኖሩ ባይዘው ያልደበረኝ ምክንያቱም እኔም አልደበረኝም ማለት ሊደብረኝም አይችልም ቢደብረኝ ካሜራ ይዤ አልመጣም ነበር ቤተሰቦች ማወቅ ስላለባቸው ነው ካሜራ ይዤ የመጣሁት ተናገሪው ንግግር ብቻ አስተካኪና ማለት ነው የምሬ ነው ስጦታዬን ተቀበይኝ አልፈልግም እኔ ለምን መቀበል አልፈልግም እንታናጂኝ ወይኔ እንቺ አልፈልግም የምሬ ነው አልፈልግም እሺ ያጁና አልፈልግም በይ ወይኔ እኔ አልፈልግም ይሄ አንተ ስጦታ ነው እኔ አልፈልግም ምን አይነት ስጦታ ነው የምትፈልጊው ምን ልስጥሽ ምንም አልፈልግም በቃ እኔ ሰላሜን ስጠኝ አልኩህ አይደል እንዴ በጣም ትቀልዳለህ አንተ ማርያም ትቀልዳለህ ተቀበያ ሰላምሽን እየቀለድኩ አይደለም ቢለኝ ማርያምን እረፍ አታናደኝ በቃ ማይሆን ንግግር እንድናገር አታድርገኝ ሰላምሽ እኔ ነኝ እኮ ሰላምሽ ልሰጥሽ አልፈልግም ሰላም አይደለም አንተ በይ እንዴ ነው ሰላምሽ እኔ ነኝ የምትለው እየበጠበጥከኝ ያለው እኮ አንተ ነህ ሰላሜን እየነሳኝ ያለው እኮ አንተ ነህ ይኸውልሽ ላስተካክል የምችለው እኔ ነኝ ያለሽበትን ውጥንቅ ለህይወቴ እኔ ራሴ ያለው ችግር እኔ ራሴ አስተካክለዋለሁ ለህይወቴ እኔ አላንስ ባንቺ ተስፋ አልቆርጥም የምሬ ነው ተናደሽብኝ ይሆናል ምናምን አኩርፈሽ ይሆናል ብዬ ነው እንጂ ማስበው እኔን ጠልተሽኝ እንደዚህ እንደማታደርግ ያውቃለሁ የምሬ ነው ይኸውልህ ወደማይሆኑ ነገሮች ውስጥ አንግባ በቃ እኔ ሰላሜን ብቻ ስጠኝ ያን ልልህ ነው የጠራሁት እግዚአብሔር ሰላሜን ነው የምፈልገው በቃ ተወኝ ሲቀጥል ደግሞ ቤተሰብ ጋር ድረስ ሄደ ይኸውልህ አንድ ነገር ልጋርህ ሰላም አልጥሽ ቶሎ ሰጂ አንተ በጣም ትቀልዳለህ ማርያም በጣም እየቀለድክ ነው አንተ በጣም እየቀለድክ ነው እኔ ደግሞ ቀልድ አይደለም የሚያስኩት እየሞከርኩ ነው ሰላም ፍቅር ሁሉን ነገር በቃ አንቺ ይጎልሻል ብዬ ያሰብኩት ነገር ላንቺ ለመስጠት እየሞከርኩ ነው ለዛ ደግሞ እኔ ለራሴ አላንስም ስለዚህ ለራሴ ያለው በቃ ተብዬ እኔ አጠገብሽ ላይ ነው እኔ አልፈልግም ቆይ ሳልፈልግ ነው ግን አንቺ እንዴ ያንተ ድርቅና አልታየህም ነው እኔ የምሬ ነው አንድ ነገር ልንገርህ አንደኛ ይኸውልህ እኔ እናንተ ማውራት ያለብን ነገሮች እንደዚህ እያወራን ነው አይደል ባለፈውም አውርተናል ዛሬም እየደገምነው ነው ግን ደግሞ በቃ ሰላሜን እንድትሰጠኝ ተወኝ ሲቀጥል ደግሞ ይኸውልህ ቤተሰብ ጋር ድረስ እየደረስክ ነው አይደል እና ያንን ነገር እንድታቆም ነው የምፈልገው በቃ ለምንድነው ማቆመው ምን ማለት ነው ለምንድነው ማቆመው ኦሆ የምሬ ነው አላቆምም እንዴ ይኸውልህ በቃ የኔ ነው የማንም ሊሆን አይችልም ስለፈለክ እኮ ምንም የሚሆን ነገር የለም እንዴ በፍላጎት የሚሆን ቢሆንማ ብዙ ሰው ብዙ ይኖረው ነበር ምናምን እንዳረጋው አታድርጊ በፍቅር እየሞከርኩ ነው በእግዚአብሔር በቃ ጭራሽ በግድ ለማድረግ ታስባለህ እኔ አልፈልግም ወደዛ ያውሰድልኝ በእናትህ በዚህ ሰዓት ምጃጃልበት ሰዓት አይደለም በጣም ምትጃጃይበት ሰዓት ነው እንጂ ገና እኮ ነው እድሜያችን በደንብ እንጃጃል እንጂ ወይኔ በእግዚአብሔር እኔ እንዴ ልጩ እንድጮህ ነው ፈልገው እኮ እሺ ስጦታዬን ተቀበይኝ እንድጮህ ነው ወይ ሁሉም ነገር ይቀር በቃ ተይ ከዛ አልፈልግም እኔ ሰላምሽን ሰጥሻለሁ ምናምን ከዚህ በኋላ አጠገብሽ አልደርስም እሺ ስጦታዬን አልፈልግም ላንቺ አይደለም ለልጁ ነው አልፈልግም እንጂ ላንቺ አይደለም
ሰው በዚህ ልክ እኔ እንደዚህ ችክ ይላል ብያስብ ያላቀም እግዚአብሔር በተለይ ደግሞ አንተ እኔ በማቀል ልክ እንደዚህ አይነት ችክ ያልክ ሰው እንዳልሆንክ ነበር ማቀው እንችላለን ማጣት ምንም ወይኔ ጉድ ይፈላ እንዴ ተቀበይኝ ከዚህ በፊት የት ነበር ካሁን ኬዝ መተና እንችላለን ማጣት ምናምን የምትለው እንደሞድሽ አታቂ ያውለብኝ መውደድ ማፍቀር ሌላ ጉዳይ ነው ከዛ ደግሞ እኔና አንተ መሀል እየሆነ ያለው ጉዳይ ደግሞ ሌላ ነው ማለት ምንም ሊያገናኙ አይችልም አንተ ልትወደኝ ትችላለህ ባለፈው ነገር ያለው ታፈቅረኝ ትችላለህ ግን እኔ በቃ ተወኝ ከዚህ በላይ ምንም ነገር አልፈልግም ስለዚህ እኔንም ቢሆን አው በቃ ተወኝ እንዴ ካመለጥኩሽ ግን በኋላ አይደልሽ እንደቆጨኝ ነው ብታለቅሽ ማትመልሽ አሁን ይኸውልህ አንድ ነገር ብቻ ልንገር የምሬ ነው እየደጋገምኩት ነው አታስደጋግመኝ እሺ ነቀፈኝ ጤነኛ አይደለም እንደ ይሄ ልጅ በጌታ እሺ ቢያንስ ቶታይ ተቀበይና የፈለግሽው ተናግረሽ ልሂድ በቃ መጥፎ ነገር ተናግሬ እንትን እንድትፈልገው መጥፎ ነገር እንድትናገር አልፈልግም ስለዚህ በቃ ያንን ማትፈልግ ከሆነ በቃ ተቀበይኝ አልፈልግም አልፈልግም በቃ በእናትሽ ሰላም እናውረድ እስቲ እንታረቅ እንድቹ ሙሉ እግዚአብሔር እንታረቅ ኧረ በዚህ ልክ እንዴት ነው ሰው በእግዚአብሔር ገማ እሺ እንታረቅ ያጠፋሁት ነገር ካለ ላስተካክል ምናምን ነገር እኔ እድሉን ስጪኝና ላስተካክል በቃ ምንም የምታስተካክለው ነገር የለም ምንም ያጠፋሁት ነገር አለ እኔ እኮ አውቃለሁ ያጠፋሁት ነገር እንዳለ ያን ነገር እንዳስተካክል ደግሞ እድሉን ስጪኝ ስጦታዬ ነው ስለዚህ አልፈልግም ያው ለነገር የምፈልገው አንድና አንድ ምንድነው ከዚህ በኋላ አጠገቤ እንዳደርስ ከዚህ በኋላ ቤተሰብ ጋር ብትደርስ ደግሞ ማይሆን ነገር ነው ማደርገው እኔ ካንተ ጋር ታካስሼ ወይ የሆነ ነገር አድርጌ ምናምን ማለት አልፈልግም ወጣቶች ነን አይደል አውርተን መግባባት እንችላለን ወጣትም ስለሆነ ነው ነገሩን እኮ በፍቅር ለመፍታት ይመጣ አውርተንም መግባባት እንችላለን ስራተን ያዝ ረፍስቲ አውርተንም መግባባት እንችላለን እሺ ኢንዱስትሪ ስጦታሽን ምናምን ነገር ሌላ ጊዜ እንገናኛለን እስቲ አስጨርሰኝ አውርተን መግባባት እንችላለን አይደል ስለዚህ አውርተን እንግባባለን ብዬ ስላሰብኩ ነው እንደዚህ ጠርቼ በክብር እያወራሁ ያለሁት ስለዚህ ከዚህ በኋላ ማይሆን ነገር ባደርግ ወይ ደግሞ አንተም እንደዚህ ማድረግ ማታቆም ነገር ከሆነ እኔ ወደ ማይሆን ነገር ውስጥ ነው እንድገባ የምታደርገኝ ስለዚህ በቃ ማይሆን ነገር አንቺ በእናትሽ ተወኝ በቃ የምሬ ነው በጣም እንድናደድ እያደረከኝ ነው ማይሆን ነገር እንዳደርግ እያደረከኝ ነው ስለዚህ በቃ አረፍ እኔ በማይሆን መንገድ አልሄድም የኔ ነገር እየታየሽ አይደለም ሊታየኝም አይችልም በቃ እንዴ አንተ ሰው አልፈልግም ካለ እኮ ሊገባ ይገባል አይደል ያደረኩ ያለውትን ነገር ምናምን ነገር የሆነ በቃ አለ አይደል ጥቅም አልባ ነገር እያደረግሽ ነው እኔ አልፈልግም ማለት አልፈልግም ማለት በቃ ቢሆን እኮ አይደለም በቃ ግን እኮ ስለዚህ ያን ካልፈለግና እድሉን ስጪኝና እኔ አንቺን ለመንከባከብ እንድታፈቅሪኝ ያደርግሻለሁ ደግሞ ፍቅር በግድ የሚመጣ ነገር አይደለም እኮ አሁን አፍቅሪኝ እኮ ያልኩሽ አይደለም ስለዚህ በቃ ተወኝ እኔ ደግሞ ላፈቅራችሁና እንድታፈቅሪኝ ያደርግሻለሁ በግድ ማይሆን ነገር ውስጥ እንድገባ እየገፋፋኝ ስለሆነ በቻልኩ አቅም ከዚህ በኋላ አጠገቤ ላለመድረስ ሲቀጥል ደግሞ ቤተሰብ ጋር ምናምን የምደርሰው ነገር አቁም በቃ ቤተሰብ ሌላ ጉዳይ ነው እኔ እናንተ ሌላ ጉዳይ ነን ሶ እዚህ ጋር እኔ እናንተ አንተና እኔ ያብኳካና ያለነው ነገር ቤተሰብ ጋር ድረስ ማድረስ ምንም እንትን የሚለው ነገር የለም አንተ ቀልድ ነው ያስከው ስለዚህ ይኸውልህ በቻልኩ አቅም ማለት ነው ምንም ቀልድ አይደለም የምሬ ነው በቃ በጣም እያናደድከኝ ነው እግዚአብሔርን በጣም እያናደድከኝ ነው ማይሆን ነገር ውስጥ እንድገባ አታድርገኝ በቃ ተወኝ እንዴ ለምንድነው የሰውን ሰላም የምትነሳው አንተ ሙከራ ይኸውልሽ ፍቅር ነው በቃ አንተ እሱ ነው የምትፈልገው እኔ ደግሞ ያንን ላደርግ አልችልም ያንን አልፈልገውም ስለዚህ በቻልኩ አቅም ከዚህ በኋላ አጠገቤ ላለመድረስ ሞክር በቃ አልፈልግም